ሙሉ የቤታችን ኤሌክትሪክ መስመር አዘረጋግ ነው ማሳያችሁ በዛሬው ቪዲዮአችን ፉል ኢንስታሌሽን ቢልዲንጋችንን ማለት ነው። የቤታችን ይኸው እዚህ ጋር ዲስትሪቢዩሽን ቦርድ አለ። ይኸው እዚህ ጋር ደግሞ እንደዚህ እንቆረቆራለን ማለት ነው። ወደ ጎንም እንችላለን፣ ወደ ላይም እንደሚሆነው እስካቶላ እንቀብራለን፣ ኮንዲታችን እናስገባለን። ገመድ እንደዚህ ይኸው እንደምታዩት መልኩ ኮርኒሳችን እስካቶላ እንቀብራለን። ይሄ ሶኬት ነው። የስዊችም ለሻዶ ለስፖት እንደዚሁም ደግሞ ለሴንተሮች ላይት ሳሎን ላይ በሚሆን ጊዜ ቱ ዌይ ስዊች እንጠቀማለን። ሳሎን ላይ ደግሞ ትሪፕል ስቲች ኦር ስሪ ዌይ ቱ ጋንግ የሆነ ስዊች እንጠቀማለን ማለት ነው። እስካቶላችን ውሃ ልክ ጠብቀን እንደዚህ በአግባቡ ኢንስቶል እናረጋለን ማለት ነው። እንደምትመለከቱት የዲሽ ገመድም አለ። እንደዚህ እስካቶላ እንቀብዳለን። ቲቪ የሚሆንበት ቦታ ላይ ሁለት ገመድ ነው ማለት ነው። አንዱ ለኖርማል ዲሽ፣ አንዱ ለዲኤስ ቲቪ አሪፍ የሆነ ገመድ እንቀብራለን ማለት ነው። ይሄው እንደምታዩት ነው። እዚህ ጋር ሶኬቶች አሉ፣ ስዊቾች። እዚህ ጋር ደግሞ ደብል ሶኬት እናረጋለን። ይሄው እዚህ ጋር ደግሞ ስዊች ነው ማለት ነው። ቱ ዌይ ይሆናል ማለት ነው። መኝታ ቤትም ሲሆን ቱ ዌይ ስዊች። ይሄው እዚህ መግቢያው ጋር ደግሞ በራችን እንዳይሸፈንብን ጫፍ ላይ እናረጋታለን ማለት ነው። እንደዚህ ይሄው እንደምታዩት መርሁ ነው። ቆርቆሮ እንደዚህ እናስገባለን። ጃንክሽን ቦክስ ይኖርናል። ዲስትሪቢዩሽን ቦርድ ለሶኬቱ 2.5 ገመድ እንጠቀማለን። ለላይት ደግሞ 1.5 ዋይር እንጠቀማለን ማለት ነው። ለዝርጋታ ሲሆን ደግሞ ኦሪጂናል ኳሊቲውን የጠበቀ ገመድ መጠቀም ይኖርብናል ማለት ነው። ይሄው እንደምታዩት ነው። እንደዚህ አድርገን ካስገባን በኋላ በአግባቡ ቻክ እናስደርጋለን ማለት ነው። መኝታ ቤት ቱ ዌይ እንጠቀማለን። ሁለት በር መግቢያ መውጫ ያለው ቱ ዌይ እንጠቀማለን ማለት ነው። ቱ ዌይ ሁለት በር ያላቸው መኝታ ቤት ላይ ምናምን አስፈላጊ የሆኑ ቦታዎች ላይ ነው የምንጠቀመው። ዋን ዌይ ላይ ደግሞ ሳሎንም ላይ ብንጠቀም ችግር የለም። ወደ መኝታ ብንሄድ ከሆነ እነሱን እንጠቀማለን ማለት ነው። እንደምታዩት ነው በአግባቡ። ይሄው ከላይ ደግሞ ለሻዶ ለስፖታችን ሪተርን በአግባቡ እናስገባለን። ከለር ኮዲንግ ይሄው እንደዚህ ቻክ ከተደረገ በኋላ ይሄው እንደዚህ እንደምታዩት አምሮበታል ማለት ነው። ጂፕሰም ቦርዳችን ይሄው እንደዚህ ዲሽ ገመዳችን ይሄው እንደዚህ ጽድት ታረገን ሻዶ ስፖት ይኖራል። ስፖታችንን ደግሞ እንበሳለን በ65 መብሻ ተጠቅመን 85ም እንደ ስፖቶቹ ናቸው ማለት ነው። ስፖት የተለያዩ ከለር የሚቀያይሩ አሉ። ይሄው እንደዚህ ቻክ ከተደረገ በኋላ እንደዚህ ያምሮበታል ማለት ነው። ቀጣይ ደግሞ እንደዚህ መብራቶቹ ከተገጠሙ ሶኬቶቹ ከተገጠሙ ኮኔክሽን ይሄ ሁለት ጃንክሽን ይኖረናል ማለት ነው። ሜን ዲስትሪቢዩሽን ከዛ ሰብ ዲስትሪቢዩሽን ቦርድ እናረጋለን ማለት ነው። ይሄው መኝታ ቤት ላይ ቱ ዌይ ስዊች ነው። ሳሎን ላይ ደግሞ ሻዶ ስፖት እና ሴንተር ስለሚኖር ይሄው እንደዚህ እንደምታዩት ነው ማለት ነው። ሻዶዋችን ደግሞ ትሪፕል የሆነ ዋር እንጠቀማለን። ይሄው ዲስትሪቢዩሽን ቦርድ እዚህ ጋር ደግሞ ኪችን አለ። የምጣድ ሶኬት ባለ 4 ምናምንም ያስፈልገናል። ባለ 4 ነው ለምጣድ። ለስቶቭ ሎድ ለሚበዛበት ቦታ ባለ 4 ፓወር ኬብል ደግሞ ከቆጣሪ ከመጣ በኋላ ዲስትሪቢዩሽን ቦርድ የሚገባ 2/6 3/6 እንጠቀማለን። ግራውንድ ማድረጋችንም አንረሳም። የስፖቷን ደግሞ እንደዚህ እንደምታዩት እንበሳለን። የስፖት ቦታችን ማለት ነው። ኮኔክሽናችን በአግባቡ ቼክ እናረጋለን ማለት ነው። ብሬከራችን እንገጥማለን። ብሬከር ደግሞ 10 አምፔር ለላይ 6 አምፔር ለቤል ስዊች 25 አምፔር ለቦይለር 32 ደግሞ ሚን እናረጋለን ማለት ነው። ይሄው ከተገጠመ በኋላ ፊቲንግ ይሄው እንደዚህ እንደምታዩት መብራቱን ገጥመን ኮኔክሽን እንደዚህ እንጨርሳለን ማለት ነው። ሀሳብ አስተያየት ካላችሁ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ይሁኑ ማለት ነው። ይሄው እንደምታዩት ነው። ይሄው እዚህም ሴንተሩን ገጥመናል። ስፖትም ሻዶውም ደግሞ እንገጥማለን ማለት ነው። በስተን ሶኬታችን ፊቲንግ እናረጋለን ማለት ነው። ከለር ኮዲንግ በአግባቡ እንጠቀማለን ማለት ነው። አዲስ ጀማሪ የሆናችሁ ይሄው በዚህ መልኩ ወደ ስራ መግባት ትችላላችሁ ማለት ነው። ይሄ አነስ ያለ ቢልዲንግ ስለሆነ ነው ለእናንተ ያቀረብኩላችሁ።